ይህ ብቃት ስኩል የዩቲዩብ ቻናል ነው። እንኳን ወደ ብቃት ስኩል የዩቲዩብ ቻናል በሰላም መጡ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። አሁን ወደ ዕለቱ ትምህርት። ድርብ ስሞች ኮምፓውንድ ናውንስ። ለመሆኑ ድርብ ስሞች ማለት ምን ማለት ናቸው? እስካሁን ብዙ አይነት የስም አይነቶችን አይተናል። ከ8 በላይ የአማርኛ ሰዋሰው ከሚመደቡ ዋና ዋና የስም አይነቶች ውስጥ በስፋት በዝርዝር በዚህ የዩቲዩብ ቻናል ተምረናል። በዛሬው ዕለት ደግሞ ድርብ ስም ማለት ምን ማለት ነው? ድርብ ስሞች እንዴት ይመሰረታሉ? ድርብ ስሞች በስንት ይከፈላሉ? ድርብ ስሞች ለጽንሰ ሀሳቦች፣ ለቦታዎች እንዴት ይመሰረታሉ በሚል እንማራለን። ትርጓሜ። ድርብ ስም ማለት ከሁለት ወይም ከሶስት ቃላት በመቀላቀል አዲስ ትርጉም የሚፈጥር ስም ነው። እነዚህ ቃላት በተባበሩ ጊዜ አዲስ አንድ ሀሳብ ይወክላሉ። ድርብ ስም እንደ አንድ ስም አብረው የሚሰሩ ሁለት ወይም ከዚያ በላይ ቃላትን ያቀፈ ነው። እነዚህ ክፍሎች ስሞች፣ ግሶች፣ ቅጽሎች፣ ቅድመ ግሶች እና ሌሎችም ሊሆኑ ይችላሉ። ለምሳሌ ድርብ ስም የክፍል ጓደኛ። የክፍል ጓደኛ የሚለው ስም ምድቡ ከድርብ ስም ነው። ይህም ክፍል ከተባለ ስምና ጓደኛ ከተባለ ስም የተዋቀረ ወይም የተጣመረ ነው። ክፍል የሚለው ስም ሲሆን ጓደኛ የሚለውም ስም ነው። ነገር ግን ሁለቱ ስሞች በአንድ ላይ ሲጣመሩ የክፍል ጓደኛ የሚል አዲስ ጽንሰ ሀሳብ ወይም የስም አይነት ያመጣሉ። ድርብ ስሞች ሁለት ወይም ከሁለት በላይ ቃላት ተዋቅረው ወይም ተጣምረው እንደ አንድ ስም የሚያገለግሉ ስሞችን ናቸው። የድርብ ስም አይነቶች። ድርብ ስሞች በሶስት ይከፈላሉ። ታይፕስ ኦፍ ኮምፓውንድ ናውንስ ዘ አር ዲቫይድድ ኢንቱ 3። አንደኛ፣ ተቀላቅለው የሚጻፉ ድርብ ስሞች። እነዚህ ድርብ ስሞች በቃላቶቹ መካከል ክፍተት የላቸውም። ቃላቱን እንደ አንድ ቃል እንደሆነ ይጻፋሉ። ለምሳሌ የቤት መኪና። የቤት መኪና በሚለው ስም ውስጥ ቤትና መኪና በሚለው መካከል ክፍተት ወይም ሰረዝ የለውም። እናም ይህ በአንድ ላይ ያለምንም ክፍተት ተቀላቅለው የሚጻፉ ድርብ ስሞች ናቸው። መዝገበ ቃላት። መዝገበ ቃላት የሚለው የቤት መኪና እንደሚለው ድርብ ስም መዝገበ ቃላት የሚለው መዝገብ እና ቃላት ከሚለው ከሁለት ቃሎች ወይም ስሞች የተዋቀረ ወይም የተጣመረ የስም አይነት ነው። እነዚህ ታዲያ ተቀላቅለው የሚጻፉ ድርብ ስሞች ናቸው። ይህ ማለት በቃላቶቹ መካከል ክፍተት የላቸውም ማለት ነው። ሁለተኛው ተለይተው የሚጻፉ ስሞች ናቸው። እነዚህ ተለያይተው የሚጻፉ ስሞች በቃላቶቹ መካከል ክፍተት አላቸው። ቃላቶቹ የተለያዩ ቢሆንም እንደ አንድ ሀሳብ ይወከላሉ። ለምሳሌ ወንድ ልጅ፣ ወንድና ልጅ፣ የቤት ግብዣ፣ የቤትና ግብዣ፣ የመንገድ ስራ፣ መንገድና ስራ። ወንድ ልጅ በሚለው ስናይ ወንድ አንድ ስም ነው፣ ልጅ አንድ ስም ነው። ድርብ ስም በአንድ ላይ ሲሆኑ ድርብ ስም ይሰጣሉ። ይህ ድርብ ስም ግን ወንድ ለብቻው፣ ልጅ የብቻው፣ በመሃላቸው ክፍተት ይቀመጣል ማለት ነው። ወንድ ልጅ። እንደ ላይኛው የድርብ ስም አይነቶች እነዚህ በመሃላቸው ክፍተት አላቸው። እነዚህ ስሞች ከመጀመሪያው ድርብ ስሞች የሚለዩት በመሃላቸው ክፍተት ስላላቸው ስፔስ አላቸው። ለምሳሌ ወንድ ልጅ፣ በወንድና በልጅ መካከል ክፍተት አለ። የቤት ግብዣ፣ በቤትና በግብዣ መካከል ክፍተት አለ። የመንገድ ስራ፣ በመንገድና በስራ መካከል ክፍተት አለ። ሶስተኛ ደረጃ የሚገኘው ድርብ ስም በሰረዝ የተያያዙ ድርብ ስሞች ናቸው። ቃላት በሃይፈን ወይም በሰረዝ ይጣመራሉ። ለምሳሌ ወጣት ወንድ፣ ገበሬ ቤት ወይም የገበሬ ቤት፣ የመኪና መገልገያ፣
የጤና እንክብካቤ፣ የህግ ባለሙያ፣ ስራ ቦታ፣ መረጃ ማዕከል። እነዚህ ስሞች ከሌሎች ድርብ ስም አይነቶች የሚለዩት በመሃላቸው ሃይፈን ወይም ሰረዝ በመቀመጡ ነው። ድርብ ስሞች እንዴት ይፈጠራሉ? ሃው ኮምፓውንድ ናውንስ ፎርም። ድርብ ስሞች በተለያዩ መንገዶች ሊፈጠሩ ይችላሉ። የተለያዩ የቃላት አይነቶችን እንደ የግንባታ ብሎኮች ወይም ብሎክ ኤሌመንትስ በመጠቀም ይፈጠራሉ። ከዚህ በታች ሊፈጠሩ የሚችሉባቸውን በጥቂት ውስጥ እንመልከት። ድርብ ስሞች ስምና ስም በአንድ ላይ ሲጣመሩ ድርብ ስም ሊሰጡ ይችላሉ። ለምሳሌ የቅርጫት ኳስ፣ የእግር አሻራ። የቅርጫት ኳስ ቅርጫት የሚለው ስም ነው፣ ኳስ የሚለው ስም ነው። የቅርጫት ኳስ ሲል አንድ ስም ይሰጣሉ። ሁለት ስሞች በአንድ ላይ ተደርበው አንድ ስም ይሰጣሉ። የእግር አሻራ፣ እግር ስም ነው፣ አሻራ ስም ነው። እግር እና አሻራ በአንድ ላይ ሆነው የእግር አሻራ ይሆናል። ሌላው ድርብ ስሞች ስም ከግስ ጋር በአንድ ላይ በመሆን የሚፈጥሩት ስም ነው። ይህም ስም መጀመሪያ መጥቶ ግስ በኋላ ሲቀመጥ ነው። ለምሳሌ የበረዶ መውደቅ፣ በረዶ ስም ሲሆን መውደቅ ግስ ይሆናል። የአየር ማራገፊያ፣ አየር የሚለው ስም ሲሆን ማራገፊያ የሚለው ደግሞ ግስ ይሆናል ማለት ነው። ሌላው ድርብ ስሞች ቅጽል ከስም ጋር በመሆን ለምሳሌ አረንጓዴ ሎሚ በሚለው ቃል ውስጥ ድርብ ስም ውስጥ አረንጓዴ ቅጽል ነው፣ ሎሚ ስም። ስለዚህ ድርብ ስሞች ስም ከግስ፣ ስም ከቅጽል፣ ስም ከስም፣ ስም ከመስተዋድድ፣ ስም ከተዋሳጋ ግስ ጋርም በመሆን ይመሰረታሉ ማለት ነው። ድርብ ስሞችን እስቲ ለቦታዎች እንይ። ድርብ ስሞች ለቦታዎች ለምሳሌ ጥቂት ብንዘረዝር የመዝናኛ ፓርክ፣ የመታጠቢያ ገንዳ፣ የጦር ሜዳ፣ የፔርሙዳ ትሪያንግል፣ የአውቶቡስ ማቆሚያ፣ የፖስታ ቤት፣ የገበያ ማዕከል፣ ሰማይ ጠቀስ ህንፃ፣ ጠንካራ ምሽግ፣ የመዋኛ ገንዳ። እንዲሁም ድርብ ስሞች ለነገሮች ወይም ለዕቃዎች ስንመለከት የማንቂያ ሰዓት፣ የጀርባ ቦርሳ፣ ጥቁር ሰሌዳ፣ የበቆሎ ግንድ፣ የእንቁላል ቅርፊት፣ የእጅ ጽሑፍ፣ ሞተር ሳይክል፣ የመጫወቻ ስፍራ፣ የባቡር ሐዲድ፣ የሻይ ማንኪያ፣ የጥርስ ብሩሽ፣ የጥርስ ሳሙና፣ የውስጥ ልብስ፣ የእጅ ሰዓት። እነዚህ ድርብ ስሞች በሙሉ ድርብ ስሞች ለነገሮች ወይም ለዕቃዎች ሲሆኑ አሁን ደግሞ ድርብ ስሞች ለጽንሰ ሀሳቦች ረቂቅ ለሆኑ ሀሳቦች እንዴት ይሰጣሉ? እስቲ ለምሳሌ እንመልከት። የአስተሳሰብ አድማስ፣ አስተሳሰብና አድማስ፣ የደንበኞች አገልግሎት፣ የወይብ ትንተና፣ የመናገር ነፃነት፣ የገበያ ጥናት፣ እናትነት፣ ሰሜን ምስራቅ፣ ማህበራዊ ሚዲያ፣ ደቡብ ምዕራብ፣ የቡድን ስራ፣ የጊዜ አጠቃቀም። እነዚህ ስሞች አሁን ጽንሰ ሀሳቦች ወይም ረቂቅ ለሆኑ የሚሰጡ ድርብ ስሞች ናቸው። ውድ የብቃት ስኩል የዩቲዩብ ቻናል ተከታታዮች በዛሬው ዕለት ስለ ድርብ ስሞች ተምረናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ የአማርኛ ቋንቋ ሰዋሰው በዓለም ዳርቻ ለሚገኙ ሁሉ እንዲዳረስ የበኩልዎን አስተዋጽኦ ያደርጉ። ባሉበት ግን ሙሉ ጤናና ሰላም ከእናንተ ጋር ይሁን። እናመሰግናለን።